በትዳር ውስጥ አይሆንም ማለት መብት ሆነ። በትዳር ውስጥ ገብታችሁ አይሆንም የማለት መብት አላችሁ ወይንስ ትዳር ማለት የአንዱን ወገን ፍላጎት በሌላኛው ላይ የሚጫንበት ኮንትራት ነው? ለዘመናት የትዳር ግዴታ ተብሎ የሚታወቀው ሕግ በፈረንሳይ ምድር ላይ ሊያበቃለት ነው። የፈረንሳይ ምክር ቤት ያጸደቀው አዲሱ ረቂቅ ሕግ ዓለምን እያነጋገረም ይገኛል። ከእንግዲህ በትዳር ውስጥ ወሲብ መፈጸም ግዴታም አይደለም። ፈቃደኛ ካልሆናችሁ ማንም ሊያስገድዳችሁ አይችልም። በፍርድ ቤትም እንደ ጥፋት አይቆጠርም ተብሏል። ይህ ሕግ ለምን አስፈለገ? በትዳር ውስጥ መደፈር አለ ወይ? ኢትዮጵያ ውስጥስ እንዲህ አይነት ሕግ ቢመጣ ምን ይፈጠራል? እስከ መጨረሻው አብራችሁ ከቆያችሁ የዛሬውን ጉዳይ ቤታችሁ ድረስ የሚመጣ እውነትም ነው። ለረጅም ጊዜ በፈረንሳይ ሕግ ውስጥ ኮንጁጋል ኦብሊጌሽን ወይም የትዳር ግዴታ የሚባል ነገር ነበረ። ይህ ማለት አንድ ሰው ትዳር ውስጥ እስካለ ድረስ የትዳር አጋሩን ለሚጠይቀው ወሲባዊ ግንኙነት ምላሽ የመስጠት ሕጋዊ ግዴታ ነበረባት። ካልሆነ ግን እንደ ጥፋት ተቆጥሮ ለፍች ምክንያትም ይሆን ነበረ። አዲሱ ሕግ ግን ይህን ታሪክ አድርጎታል። ሕጉ ምንስ ይላል? ፈቃደኝነት ወይም ኮንሰንት ትዳር ውስጥ ብትሆንም እንኳን በማንኛውም ሰዓት ግንኙነት ለማድረግ ፈቃደኛ መሆን አለባችሁ። ካልፈለጋችሁ መብታችሁ ነው። ፍችና ጥፋተኝነት። ቀደም ሲል ሚስቴ ባሌ ወሲብ ከልክላኛለች ብሎ ፍርድ ቤት መክሰስ ይቻል ነበር። አሁን ግን ይህ እንደ ጥፋት አይቆጠርም ተብሏል። ዋና ዓላማው በትዳር ውስጥ የሚፈጸሙ ጥቃቶችን ወይም ማርሻል ራፕ መቀነስ ነው ተብሏል። ብዙ ሴቶች ወይም ወንዶች ሳይፈልጉ ግዴታ ውስጥ ነው ያሉት በሚል የስነ ልቦናዊ ጫና ውስጥ ሆነው ግንኙነት ይፈጽማሉ። ይህ ግን ሰንሰለትን ይሰብራልም ተብሏል። ይህ ሕግ ግን ቀላል ክርክር አይደለም ያስነሳው። ደጋፊዎቹ ይህ የሰብአዊ መብት ድል ነው ይላሉ። የሰው ልጅ አካል የራሱ ነው፣ በትዳር ሰነድ አይሸጥም ባዮችም ናቸው። በሌላ በኩል ደግሞ ተቃዋሚዎች ስጋታቸውም ይገልጻሉ። ትዳር መመስረቱ ራሱ ፈቃደኝነት አይደለም ወይ? ይህ ሕግ የቤተሰብን መዋቅር አያፈርስም ወይ የሚሉ ጥያቄዎችም አሉ። በተለይ እንደኛ አይነት ወግ አጥባቂ ማህበረሰቦች ውስጥ እንዲህ አይነት ሕግ ቢመጣስ ምን ሊፈጠር ይችላል ብላችሁ ታስባላችሁ? በሌላ ዜና በፓኪስታን ምድር የተቀሰቀሰው ጥቁር ማዕበል የ145 አማጽያን ህይወትን ቀጠፈ። ባለፈው እሁድ ሌሊት የታገደው የባሎቺስታን ነጻ አውጪ ጦር ወይም ባሎች ላይብሬሽን አርሚ በመላው ግዛቱን የሚገኙ ጸጥታ ኃይሎችን ኢላማ ያደረገ የተቀናጀ ጥቃትን ከፈተ። አማጽያኑ በቡድን በመከፋፈል በፖሊስ ጣቢያዎችና ወታደራዊ ካምፖች ላይም ተኩስ ከፍተዋል። ዋና ዋና አውራ ጎዳናዎችን በመዝጋት ተሳፋሪዎችን ከመኪና እያወረዱ ማንነታቸውንም መመርመር በማስቱጋ ዲስትሪክት የሚገኙ እስር ቤት ላይ በፈጸሙት ጥቃትም ከ30 በላይ አደገኛ እስረኞችን አስፈትተው አስመልጠዋልም ተብሏል። የባቡር መስመሮችን በቦምብ ማውደም፣ ድልድዮችን በማፍረስ እንዲሁም የግዛቱን ትራንስፖርት ከሌላው የፓኪስታን ክፍል ሙሉ በሙሉ አቋርጠዋልም ተብሏል። የፓኪስታን ጦር ምላሽና የሟቾች ቁጥር። ጥቃቱን ተከትሎ የፓኪስታን ጦር ባካሄደው መጠነ ሰፊ የማጽዳት ኦፕሬሽን ከፍተኛ የአየርና የምድር ጥቃቶችም ሰንዝሯል። የግዛቱ ዋና ሚኒስትር ሻፍራዝ ቡክቲ ዛሬ በሰጡት መግለጫ እንዳረጋገጡት የ145 አማጽያን በጸጥታ ኃይሎችም ተደምሰዋል ተብሏል። በአማጽያኑ ጥቃት ከ17 የጸጥታ ኃይሎች ፖሊስና ወታደሮችን ጨምሮም ተሰውተዋል ብሏል። እጅግ የሚያሳዝነው ደግሞ 30 ንጹሃን ዜጎች በአማጽያኑ በተከፈተው ተኩስና በመንገድ ላይ በተደረገ አሰቃቂ ግድያ ህይወታቸውም አልፏል ተብሏል። ባሎቺስታን በቆዳ ስፋቷ ከፓኪስታን ግዙፍ ግዛት ናት። እንደ ወርቅ፣ መዳምና ተፈጥሮ ጋዝ ያሉ እጅግ ብዙ ተፈጥሮ ሀብቶችም ያሏት ሀገር ነች። ሆኖም ግን የአገሪቱ እጅግ ድሃና መሰረተ ልማት ያልተስፋፋባትም ግዛት ናት። የባሎቺ አማጽያን ለዓመታት የሚያነሱት ጥያቄ መንግስት የኛን ሀብት እየበዘበዘም ሌሎች ግዛቶችን በተለይ እነ ሉጃንብን ይጠቀማልን ብለዋል። እኛ ግን በራብና በድህነት እየማቀቅን የሚልም ነበረም። በተጨማሪም በቻይና ፓኪስታን ኢኮኖሚ ኮሪደር ስራ የሚሰሩ የቻይና ፕሮጀክቶች ሀብቶችን ለመዝረፍ የመጡ ናቸው በሚል በተደጋጋሚ ጥቃት የሚሰነዘር እንደነበረም አስታውሰዋል። የፓኪስታን ባለስልጣናት ይህንን መጠነ ሰፊ ጥቃት ከሀገር ውስጥ አማጽያን አቅም በላይ ነው ብለውታል። ዋና ሚኒስትር ቡክቲ እንዳሉት ለዚህ ጥቃት ገንዘብና የሎጂስቲክ ድጋፍ ያደረጋቸው ታሪካዊ ባላንጣዎች ህንድ ናትም ብለዋል። ጠላቶቻችን ፓኪስታን ለማዳከም አማጽያኑ እንደ መሳሪያ ይጠቀምባቸውንም ሲሉም ኮንነዋል። ሆኖም ህንድ ይህን ክስ የፓኪስታን የውስጥ ውድቀት ማሳያ እንጂ እውነት የለውም በማለት በጽኑ አጣጥለዋለች። ባሎቺስታን አሁንም በከፍተኛ ስጋት ውስጥ ትገኛለች። የባቡር አገልግሎት ተቋርጧል። በዋና ዋና ከተሞች የሰዓት እላፊ ገደብም ተጥሏል። የኢንተርኔት አገልግሎትን በብዙ አካባቢ ተለዋዋጭ ሆኗል። መንግስት ሁኔታውን ተቆጣጠር ያለው ቢልም አማጽያን አሁንም በተራራማ አካባቢዎች መሸሸጋቸውን ስጋቱንም ከፍ አድርጎታል።
ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ተከታታዮች፣ በሀገራችን ኢትዮጵያ ሰማይ ስር ዳግም ስጋት ማንዣበቡ የሚታወስ ነው። ተስፋ ተጥሎበት የነበረው የሰላም ጭላንጭል በውጥረት ዳመናም የተጋረደም ይገኛል። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ያለው ግንኙነት መሻከር ዓለም አቀፍ ተቋማትን ከእንቅልፋቸውም ቀስቅሷል። ከዋሽንግተን እስከ ብራስልስ፣ ከለንደን እስከ ኒውዮርክ ያሉ ዲፕሎማቶች አይናቸውን ወደ ኢትዮጵያም ተክለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በወጡት መግለጫ በኢትዮጵያ ወደ ሰፊ ግጭት የመመለስ ስጋት እንዳለ በይፋም ተናግረዋል። የንግግር እንዲሁ የመጣ አይደለም። ጉተሬስ ሲናገሩ በሲቪሎች ላይ ደርስ የሚችለው ተጽዕኖ እጅግ እንዳሳሰባቸውም ገልጸዋል። ይህ ማለት ምን ማለት ነው? የዓለም አቀፍ ማህበረሰብ በሰሜን ኢትዮጵያ ያለው ወታደራዊ እንቅስቃሴ ወደማይመለስ ጥፋት እንዳያመራ ከፍተኛ ስጋት አድሮባቸዋል። ዋና ጸሐፊው በሁለቱም ወገኖች ዘንድ ያለው ጸባጫሪ ንግግር እንዲቆምና ውይይት መንገዶቹ እንዲከፈቱ በጽኑም አሳስበዋል። ይህ በእንዲህ እንዳለ በብሪታንያ ዜጎች የሰጠችው የጉዞ ማስጠንቀቂያ የሁኔታው አሳሳቢነት ሌላ ቀለምም ሰጥቶታል። ወደ ትግራይ ክልል አትጓዙ የሚሉ መመሪያ በየአካባቢውን ጸጥታ ለማንኛውም ሲቪል አስተማማኝ አለመሆኑም ያሳያል ተብሏል። በተመሳሳይ መልኩ የአውሮፓ ህብረት ውጥረቱን በአፋጣኝ ማርገብ እንደሚያስፈልግም ተገልጿል። ህብረቱ የፕሪቶሪያ ስምምነት እንዲከበርና ግጭቶቹ በሰላማዊ መንገድ እንዲፈቱ ግፊትም እያደረገ ነው ተብሏል። እነዚህ መግለጫዎች የሚያሳዩት አንድ እውነትም አለ። ዓለም አቀፍ ማህበረሰቡ የኢትዮጵያን ዳግም ወደ ጦርነት አዙሪት እንዳትገባ አይፈልግም። ጥያቄው ግን እዚህ ጋር ነው። ለምንድነው ውጥረቱ አገገመም? የፕሪቶሪያ የሰላም ስምምነት ብዙ ተስፋዎች ሰጥቶስ ነበረ። ይሁን እንጂ ስምምነቱ ውስጥ የተጠቀሱ ነጥቦች አፈጻጸም፣ የይገባኛል ጥያቄዎችና የኃይሎች አሰላለፍ ዛሬም ያልተፈቱ የቤት ስራዎችም ሆነው ቀጥለዋል። በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ያለው ግንኙነት መሻከር ለዚህ ውጥረት እንደ ምክንያትም ይነሳልም ተብሏል። ወታደራዊ እንቅስቃሴዎች በድንበር አካባቢዎች መጨመራቸው ዳግም ስጋቱን ወደ ፍርሃትም ቀይሮታል ተብሏል። ከፖለቲካው ጀርባ ግን ትልቅ ዋጋ የሚከፍለው ህዝቡ ነው። ከባለፈው ጦርነት ያልዳኑ እናቶች፣ ትምህርት ያቋርጡ ህጻናትና ቤት ንብረታቸውን ያጡ ዜጎችም ዛሬ ጦርነት ይብቃን እያሉ ይገኛሉ። የተባበሩት መንግስታት ድርጅት ስጋትም ይሄው ነው። የሰብአዊ ድጋፍ አቅርቦት እንዳይቋረጥ፣ የዜጎች ደህንነት እንዲጠበቅና የሰብአዊ መብት ጥሰቶች እንዳይደገሙ ዓለም የተማጸነች ትገኛለች። ጦርነት መፍትሄ ሳይሆን የችግሮች ሁሉ የመጀመሪያ መሆኑ ታሪክም አስተምሮናልም ብለዋል።